አይ ፋሚሊ እንዴት ናችሁ? ዛሬ ሳይክሌ ተበላሽታለች። ሳይክሌን የማሰራበትን ቦታ አሳያችኋለሁ። ሌትስ ጎ። ቤታችን እንዳለች ያለች እስካሁን ድረስ ምንም አይነት የማጽዳት ዘመቻ አላደረግንም ጋይስ። ሳይክሌ ሸገርን ግማሽ ሸገርን ከዞርን በኋላ በጣም አደገኛ የሆነ ብልሽት አጋጥሞናል። ስለዚህ ሳይክል ቤት ወስደን የሚፈጠረውን ነገር እናያለን። ሌትስ ጎ። እንግዲህ ይሄ የፈረደበትን ደረጃ ላጥ ላጥ እያልን እንወርዳለን። አባቴ ሌትስ ጎ ሌትስ ጎ። ፓርኪንጋችን ላይ ደረስና ይላል አባት። እንዴ ጭቃ ምንድን ነው? ዝም ጭቃ አለ እንዴ? አያትላችሁ እንግዲህ አብረቅርቂት። ይሄው እንግዲህ እግሯ ስብር ነው ያለው። ማርሹ ውልቅ ብሏል እና መንዳት አልችልም። በቃ መዘዘኛ ናት። መዘዙ አያልቅም። እየገፋው ነው የሚሄደው። በቃ ምንም አይነት አማራጭ የለኝም። እንግዲህ ጋይስ እየገፋን ነው የምንወስዳት። መነዳት አትችልም። ለዚህ እንገፋታል። ምንድን ነው ዛሬ መኪና ሁሉ የቪዲዮ ነው እንዴ? ስለዚህ ገፋ ገፋ እያደረግን እንወስዳታለን። ያው እንግዲህ የኔ ሳይክል መዘዟ አያልቅም ጋይስ። እንግዲህ ሳይክላችንን እየገፋን ነው። ሳይክላችንን እየገፋን ነው የምንሄደው። ሌትስ ጎ ሌትስ ጎ ሌትስ ጎ ይላል አባቴ። ሳይክላችን እየገፋን ጉዞ ወደ ሳይክላችንን ለማሰራት ጉዞ ጀምረናል። እንግዲህ እየገፋን ነው የምንሄደው አባት። ከፊት ለፊት ምንም የሚታይ ነገር የለም። ፍሬ ለራሱ ሊወልቅ ነው ማለት ላጥ እያልን እየሄድን ነው። እንግዲህ ሳይክሌ በጣም ብዙ ወጪ የምታስወጣኝ አይመስለኝም። እንደ ሀሳብ የኔ ሀሳብ ነው አይመስለኝም። በዚህ ይቀርበኛል በዚህ እንግዲህ እኔ ሳይክሌ በጣም ብዙ ወጪ የምታስወጣኝ አይመስለኝም። ነገር ግን አይታወቅም ጋይስ። እቺ ሳይክል በጣም ብዙ መዘዘኛ ናት። በጣም ብዙ መዘዝ አምጥታብኛለች። የሚገርማኝ ከተገዛችበት ዋጋ በላይ የሚሆን ወጪ ነው ያወጣሁባት እስካሁን። ጋይስ ይኸውላችሁ ቤቴን ላሳያችሁ ወደፊት። በቂ ነው። እንደዛ አይነት ቤት ካለኝ በቂ ነው። ሌላ ምን ያደርግልኛል? አይወላችሁ ጋይ አይው ገፋ ሳይክላችንን እየገፋን እየሄድን ነው። አባት በጣም መዘዘኛ ናት። ቆይ እሺ ምን ላርጋት? ቆይ ምን ላርግሽ? እሺ ንገሪኝ፣ ምን ላርግሽ? ምንም እኮ ላረግሽ አልችልም። በቃ አልሰማለች። ያት እስኪ በኢየሱስ እንዳለ መዘዘኛ ናት። ደግሞ ሽክ ያለች ናት። ግን በቃ መዘዟ በኢየሱስ ስም ይኸውላችሁ ሁሉ ጊዜ ሳይክል ላሰራ ሲሄድ የሚያጋጥመኝ ነገር ምንድነው? ሁሉ ጊዜ ማለት ነው በቃ ሳይክሏ የ50 ብር ችግር ኑሮባት ሲሄድ የ200 ብር ችግር ይዛብኝ ትመጣለች። እንዲህም እኮ ተበላሽቷል እባላለሁ። ዳይ ይህ መንገድ ተዘግቷል መሰል ጋይስ።
ምንድነው በዚህ የመጣሁት? በአስፋልቱ እኮ በመጣ ቀጥታ ነበር የምደርሰው። ፋሚሊ የመጣሁበትን ኮንታዩት ዙሪያ ጥምጥም ይኸው በዚህ እንዳለ በቃ ሳይክል ለራሱ እኮ ያሳልፍም። በቃ እንደዚህ ኮንታ ወዳለው ጥሎብኝ በስማ አሁን ስመለስ ታዩኛላችሁ። በአስፋልቱ እኮ በመጣ ቀጥ ብዬ ነው የምደርሰው። ጌታን ይኸውላችሁ እንግዲህ ደርሰናል። እቺ ከቆመችበት ሴትዮ እጥፍ ስንል ሳይክል እንዲያልከፈተም ማን እንዴ! ይኸውላችሁ እንግዲህ ሳይክል ላሰራ መጣው፣ አልተከፈተም። እቺ ሳይክል የፈረደባት። እንመለሳለን በቃ ወደ ቤታችን እየገፋን። ይኸውላችሁ በዛ ታች ነው የመጣሁት። እንደዚህ ቃጥ ብዬ ማለፍ የምችለውን መንገድ በኢየሱስ የእውነት በጣም ነው የደበረኝ። የእውነት በቃ ማውራት ለራሱ አልፈልግም እንዴ! በቃ ዝም ብዬ ነው መሄድ የምፈልገው። ምንም የማውራት ፍላጎት የለኝም። ሳሉስ እንዴት እንደ ማራቶን ነው በዛ ዙሪ በዚህ የመጣሁት በአንቺ ምክንያት። ምን ጉድ ነሽ? ቆይ አንቺ ምን ላርግሽ? ደግሞ እንዳልጥልሽ ባለውለታዬ ነሽ። በቃ ያው ዝም ብዬ ላጥ እያልኩኝ ወደ ቤቴ ልመለስ ነው። በአስፋልት በዛ በኮንታ ሄድኩ፣ አስፋልት ተመለስኩ። ማራቶን እየሮጥኩ ነው የሚመስለው። በቃ ዳይ እንግዲህ ላጥ ግባ ይልሃል አባት። እንግዲህ ጋይስ ሳይክሌን ላሰራ ሂጂ ሳይክል ቤቱ ተዘግቷል። እንደ ማራቶን በዛ ዙሪ በዝ መጣው። በቃ ኪሳራ ማለት ነው። ሰብስክራይብ አድርጉ። ይመቻችሁ።